የሴክስ ስሜቷ የሚነሳሳው በጣም ስትናደር ነው። በጣም እወዳታለሁ። አብዛኛው ነገሯም የሚወደድ ነው። ነገር ግን ከዚህ በፊት አጋጥሞኝ በማያውቅ ሁኔታ ከዚህ በኋላም ሊያጋጥመኝ ይችላል ብዬ በማልጠረጥረው ሁኔታ በጣም መዋሰብ ብትወድም የምትደሰተው ግን በንዴት ውስጥ ሆና ስንዋሰብ ነው። ማለትም እኔ በሆነ ነገር በጣም ሳናድዳት ነው የማድረግ አምሮቷ የሚኖረው። ባናደርኳት ነገር ተናዳ ስናደርግ በቀል በሚመስል ሁኔታ ከላይ ሆና እየቦጨረችኝ፣ እየነከሰችኝ፣ እያነቀችኝ ከዛም አልፎ እየመታችኝ እንደ እብድ እያደረጋት ነው የምትደሰተውና የምትረካው። እናም ማድረግ ሲያምረኝ ወይ ሲያምራት ከየትም ተጨንቄ የሆነ ነገር ፈልጌ ማናደድ ይጠበቅብኛል። በተለይ ማድረግ ያማራት ቀን ቶሎ አናደኝ፣ አበሳጨኝ ትለኛለች። በተለያየ ጉዳይ ላናድዳት ሞክሬ ካልተናደደች የሚያናድዳትን ነገር እስከማገኝ ድረስ የማድረግ አምሮቷን እንደያዘች ቀናት ሊቆጠሩም ይችላሉ። የሰው ልጅ አብሮነቱን ጥግ ለማጣጣም እና መዋሃዱን ለመግለጽ የደስታ ድባብ ፈጥሮ በወሲብ የእርካታ ጥግ ሲደርስ እሷ ጋር ሲሆን ግን በንዴት ካልታጀበ የፍላጎቷን ረት በመዋሰብ ብቻ አይረካም። ካልተናደደችም አታደርግም። ተመሳሳይ ንዴት ስለማትፈቅድልኝ ማናደጃ ጉዳዮችን ጨረስኩ። የሆነ ቀን በስሜት ተጋግላ ቤቴ መጣችና ማድረግ አምሮኛል እባክህ ቶሎ አናደኛለች። የተለያየ ነገሮችን እያወራሁ ላናድዳት ሞከርኩ። ብዙም አልተናደደችም። የሚያበሳጩ ቀልዶችንም እየቀለድኩ ላበሳጫት ሞከርኩ። አልተበሳጨችም። ያ ቀን አለፈ። በቀጣይ ቀንም መንገድ ላይ የማይደረጉ ነገሮችን እያደረግኩ ላበግናት ሞከርኩ። ወይ ፍንክች! በተከታታይ ቀናት በተለያየ ምክንያት ላናድዳት በሞከርም ልትናደድ አልቻለች። በተለያዩ ነገሮች ላናድዳት ባለመቻሌ ጉዳዩ ከረረና በዚሁ ጉዳይ ብቻ እየተዋደድን እስከ መለያየት ደረስ። ከጊዜያት በኋላ ከእሷ ጋር ያሳለፍኩትን ግራ አጋቢ ስቃይና እርካታ በጥቂቱ ለመርሳት ከሌላ ሴት ጋር መላመድ ጀመርኩ። ከተወሰኑ ውጪ የመገናኘት ቀናት በኋላ የሆነ ቀን አዲስ የተላመድኳትን ሴት ቤቴ ቀጥሬያት ትንሽ ከተጨዋወትን በኋላ መሳሳም ጀመርን። የተወሰነ እንደተሳሳምን ያልጠበቅነው ነገር ተፈጠረ። ድንገት መለስ የተደረገው በር ብርግድ ተደርጎ ተከፈተ። እሷ ናት። አዎ፣ የበፊቷ። ተደዋውለንም ስለማናቅ እንዴትና ለምን ከዚህ ሁሉ ጊዜ በኋላ እንደመጣች ባላውቅም በድንጋጤ ደርቄ ቀረሁ። በር አከፋፈቷና አገባቧ በፍጥነት ስለነበረ እንደገባች የተሳሳምን ስታየን አጠገቧ ያገኘችውን ቢላዋ አነሳች። እኔስ በአንዳንድ ወጣ ያሉ ባህሪዎቿ ስለማቃት ብደነግጥም ብዙም ግራ አልተጋባሁም። አዲሷ ልጅ ግን ምን እየተፈጠረ እንደሆነ በጣም ግራ ገብቷት በድንጋጤ ተውጣ ከጀርባዬ ተወሽቃ የሚሆነውን መጠባበቅ ጀመረች። ቢላዋን እንደያዘች ወደ አዲሷ ልጅ እያየች አሁን ምንም ነገር ሳትይና ሳታደርጊ ቀጥ ብለሽ ውጪ አለቻት። ልጅቷም ሌላ ነገር ሳይደርስብኝ በዚህም ካለፈልኝ ተመስገን ነው በሚል ፍጥነት ከቤቴ ወጣ ሄደች። ቢላዋውን እንደያዘች ቁማ ከኔ ጋር ተፋጠጠ። ከንፈሯን ነክሳ አፍጣ ታየኛለች። የተወሰነ ፍርሃት እያለኝ እኔም ዝም ብዬ አያት ጀመር። ትንሽ ሰከንድ በዝምታ ቆይታ እንዲህ አለች። ከተለያየንበት ቀን ጀምሮ እስካሁን ድረስ የወሲብ አምሮቴ ቀን በቀን እየጨመረ ቢመጣም ምንም ማድረግ አልቻልኩም። ነገር ግን ልቋቋመው እስከማልችለው ድረስ ሊያሳብደኝ ደረሰ። እናም ዛሬ በድፍረት ቀጥ ብዬ ወደ አንተ የመጣሁት ከዚህ በፊት ባናደድከኝ ጉዳይ ቢሆንም በድጋሚ አናድኸኝ ወይም በትንሹም ቢሆን አናድኸኝ እንድናደርግ ነበር። ነገር ግን ደስ በሚልና ባልጠበቅኩት መንገድ እጅግ በጣም የሚያናድር ነገር እያደረግክ አገኘሁህ። አሁን በጣም ተናድጃለሁ። በደንብ እንደምደሰትና እንደምረካም ተስፋ አደርጋለሁ ብላ ወደ እኔ በመንደርደር በያዘችው ቢላዋ የለበስኩትን ቲሸርት ከላይ ላይ ቀዳዳ በመወርወር ከታች ያደረግኩትንም ቤት ለቤት የምለብሰውን ቁምጣም አውልቃ በሚያስደንቅ ፍጥነት የራሷንም ልብሶች ምንም ሳታስቀር አውላልቃ ላይ በመስፈር ከበፊቱ በባሰ ሁኔታ መሳም፣ መንከስ፣ ማነቅ፣ በሙጫጭር መምታት ጀመረች። ጥቂት እንደዚሁ ማድረግ ከቀጠለች በኋላ ትንፋሽ እስኪያጥረኝ አንገቴን ጭምቅ አድርጋ ከላይ ሆና በመውረግረግ እያቃሰተችና ኤሌክትሪክ እንደያዘው ሰው እየተንቀጠቀጠች የእርካታ ጫፍ ላይ ደርሳ ወረደች። አሁን ያደረገችው ነገር በዚሁ ከቀጠለ ለቀጣይ የፍቅር ህይወት ያስጊ ስለሆነ ጉዳዩን ከበፊቱ በባሰ እንዳስብበትና አንዳንድ መረጃዎችን እንዳይ ስላስገደደኝ ወደ ጎግል ሂጄ ጉዳዩን በዝርዝር ስነግረው ወይ ቅሌት ምስኪን ካለኝ በኋላ ጉዳዩ አዲስ እንዳልሆነና በአንዳንድ ሴቶች ላይ የሚታይ ጭራሽ ስም የተሰጠው ችግር እንደሆነ አፍረጠረጠልኝ። ይሄ ቲሸርት ከዚህ በፊት በእሷ ጥፍሮች የመቦጫጨቅ ዕጣ ከደረሰባቸው ቲሸርቶች አንዱ ነው። ለዛ ማስታወሻነት ነው ያደረግኩት። ስለ ጉዳዩ የምታውቁ የገጠማችሁ ወይም የሰማችሁ ካላችሁ እስኪ በኮሜንት ወየ በሉን፣ አስረዱን።